ዛሬ አዲስ ነገር እናያለን። አብራችሁ ና አያት አክሲዮን ማህበር ከ6 ወር በኋላ የሚያስረክባቸው ቅንጡ አፓርትመንት መኖሪያ ቤቶች አሳያችኋለሁ። ከዛ በኋላ እናንተ ኮሜንት አስተያየት ትሰጣላችሁ። ከማ ና ይሄኛው 145 ካሬ ቤት ነው። 145 ካሬ ይሄ ቤት ከታች 73 ካሬ ነው፣ ከላይ 72 ካሬ ነው ማለት ነው። ልክ እንደገባችሁ እዚህ ጋር ኪችን ይኖራል። ምክንያቱም ሰራተኛዋ እንደገባችሁ ተቀብላችሁ ምግብ ትሰጣችኋለች። በቃ እዚህ ጋር ደግሞ እንደገባችሁ ከወጠራችሁ እዚህ ጋር ትሰራላችሁ። ከዛ ሰራተኛ ደግሞ የት ታራለች ካላችሁ እዚህ ጋር ታራላችኋለች። የሰራተኛ ቤድሩም። ከዛ እኔ ደግሞ ተኝቼ እዚህ ጋር ቲቪ ሊስት ነው። ሰፋ ያለ ሳሎን አለ፣ እንደምታዩት ነው። ሰፋ ያለ ነው ማለት ነው። እዚህ ጋር ላይ ማረፍ ትችላላችሁ። እዚህ ጋር ሰፋ ያለ ነው። ከዛ ና ቀረብ ወጪ ደግሞ አየር ልቀበል ካላችሁ እዚህ ጋር ባልከኒ አለ፣ ቆንጆ ባልከኒ ትወጣላችሁ። እዚህ ጋር አየር ወስዳችሁ ከፈለጋችሁ እዚህ ጋር እዛ ጋር ሚስታችሁ ታረቁና እየታያችሁ ቡና ጠጣላችሁ ማለት ነው። ከዛ እንተኛ ማለት ሲፈልጉ ደግሞ ወደ ላይ ትወጣላችሁ። ይሄ ዱፕሌክስ ነው። ዱፕሌክስ መኖሪያ ቤት ነው። ና ልክ ደረጃውን እንደወጣችሁ በስተቀኝ ማለት ነው ሽንት ቤት አለ እዚህ ጋር ድጌ ማለት ነው። ሽንት ቤት ይኖራል እዚህ ጋር። ልክ እዚህ ጋር ደግሞ ስትመጡ መኝታ ቤት አለ፣ የልጆች መኝታ ቤት፣ የልጆች መኝታ ቤት ማድረግ ትችላላችሁ። ይህንን ክፍል ማለት ነው። በጣም ሰፋ ያለ ነው። ልጆቹ ከፈለጉ ወደዛ ቪውን አሳያችሁ። እስቲ ጸዳ ያለ ቪው እያያችሁት ነዋ። ጸዳ ያለ ቪው ና ከዛ ወደዚህ ስትመጡ እዚህ ጋር ልብስ ምናምን የምታጥቡበት የሰፋ ያለ እዚህ ጋር ላውንደሪ ምናምን ማሽን የሆነ ነገር አድርጋችሁ ሰፋ ያለ ትንሽ ኤሪያ አለው ማለት ነው። ልክ እዚህ ጋር ስትገቡ ደግሞ እዚህ ጋር ሌላ መኝታ አለ። ሌላ መኝታ እንግዳ ምናምን ቢመጣ እዚህ ጋር ወይ ሌላ ነገር ማድረግ ከፈለጋችሁ እዚህ ጋር ታደርጋላችሁ። ከዛ ወደ ማስተር ቤድሩሙ እንሄዳለን። ማስተር ቤድሩሙ ደግሞ እንደምታዩት ነው። ውስጥ ራሱን የቻለ ሻኖ ትቤ አለው ማለት ነው። አያችሁት? ጸዳ ያለ ነው። ሽንት ቤቱ ምናምን ነገር ልነግራችሁ አልችልም። በቃ ጽዳት ያለ ነው። ባለ ነው እንትንም አለው ማለት ነው። ከዛ ቪው ቆንጆ ቪው አለው። እዚህ ጋር ወጣ ብላችሁ ይሄን ያህል ቪው አለው። አሳያችሁ እስቲ አሳያችሁ። ወደ ሊዞር አድርገው ወደ እንደምታዩት ነው። ይሄ ቤት ከ6 ወር በኋላ አያት አክሲዮን ማህበር የሚያስረክበው ቤት ነው። ፈጥናችሁ በመመዝገብ የቤት ባለቤት ይሁኑ። ዲስካውንቶች አሉት። 25% ዲስካውንት አለው። ቦታው ሎኬሽኑ ሲኤምሲ ሚካኤል ጋር ነው። መደወል ከፈለጋችሁ ታች ባለው ስልክ ደውሉ። ስልክ አስቀምጥላችኋለሁ። አመሰግናለሁ። ይመቻችሁ። ፒስ አውት